እኔ ስመጣ አንቺ ራስሽን ስተሽ ነበር፣ ለዛ ነው ያላየሽኝ። ከዛ ግን እኔንም ራሴን አስተው ጥለውኝ ሄዱ። አንቺ ለኔ ማድረግ የነበረብሽን ሁሉ አድርገሻል። ስለዚህ ራስሽን እንዳትወቅሽ። ከዛማ አሁን ቤት መጥቶ ምን እንደተፈጠረ ልንገርሽ። ኒና ጀመረሽ አይደል? ቆይ አሁን መንገድ ላይ አንድ ቃል አልተነፈስም አላልሽኝም ነበር እንዴ? እናንተ ስታወሩ እኔ ዝም ብዬ ሰማችሁ አይደል እንዴ? ይልቅ እኔ እኮ የደረሰብንን ሳቆቅ አላውራ ብዬ እኮ ነው። ምን ነው ልክ እንደ ኪራ ነው ማንቺን? እስኪ ተይኝ ምሩዬ፣ እኔ ላይ እኮ ጉልበቱን ማያሳይ ሰው የለም። ሁሉም በቃ የጉልበታቸው መወጫ የንዴታቸው ሳኮ ነው የሚያደርጉኝ። እና ነው መጣሽ? አልመታኝም፣ ግን ብታይ ምሩዬ ቢያገኘኝ ይገለኝ ነበር። ምሩዬ ዝም በያት። ይልቅ አሁን ሳሎን እንሂድ በቃ። አዊንም ቡናውን አስፈልተን ጠፋናል ነው። እኔ ማውራት ስጀምር ነው የምትሄዱት? ምን አይነት ሰው ናችሁ ግን? ተነሽ ነኝ ደግሞ እዚህ ብዙ ላልቀመጥ ጫማዬን ማውለቄ ነው የሚያሳዝነኝ። ኖር ያለሰ አንተ ያበቃኛል ያራዳው ነው ማለት ነው። ቆይ አንተ ትግስት የሚባል ነገር አልፈጠረብም እንዴ? ገና ቤታቸው ከመግባታቸው ምንድነው እንደዚህ የምትሆኑ? ተረጋጋ እንጂ። ቆይ አንተ በምር የምታምናቸው እንዴ? ቢሸመጥጡንስ እንቀበል አይሆንም ሰለ በፍጹም አይሆንም እንቢ ብለ አንተ ላሻልክ። መቼም እንደዚህ እየተዋወቅም ሙድ ይዙብናል ብዬ አላስብም። እኔ እኮ አንተ ልጅ የሆነ ሰው ስታምን ምንም አይን የለም። ቆይ ከመጀመሪያው ያመጣው ባህሪ ነው። አይወለ ትንሽ እንታገሳቸውና ማለት ካልሰጡን ቤታችሁ ድረስ እንሄድላቸዋለን። አሃ ጎበላ አሬ ቆይቶ ነው የሚገባኝ። ለካ መመላለሻ ዘዴ እንዲሆንሽ ነው። እኔ መች ገባኝ። ስመላለስ ውላለሁ ስመላለስ የሆነ ሙዚቃ አለ ልበል፣ ዘይት ሙዚቃ ስመላለስ ውላለሁ ስመላለስ ሰብ አይወለ አፍን እንዳልሰብርልሽ ምን ነው የሚያመላልሰኝ? ምን እሺ ነው በቃ ከተለቃኩ ይቀራል እንዴ? ምን አባ እንዳሰብኩ አይደለም። በቃ ካልሰጡን ደግሞ የነኪራን ቤት ደግሞ በደንብ እናውቀዋለና። እሱማ ቤታቸውን እናውቀዋለን። ከዛ ደግሞ ቤታቸው ማን አለ? ኒና እንደማ አንተ ታውቃታለህ። ስለዚህ ጎበላ ቤታቸው መመላለሻ ዘዴ ያገኘ ማለት አይደለ? አቤት ጭንቅላት! አተ ከመቼ ወዲህ ነው እንደዚህ ማሰብ የጀመርከው? እንዴ እኔ ሳቀ በቁርጭምጭሚት ነበር የምታስበው። የጎቢው ልብ አፍቅሩ። አሁን አንተ የኔ አይምሮ እንዴት አያስብም? ኧረ ላሽ ጎበላ ዝም በለው ወደዛ። ይኸውልህ የምትሰዓት ደረሰ መሰለኝ። እሷን ለማየት ይሄን ያህል መስዋዕትነት እቴትየን እምልሽ ጎበላ እኔ እምቢ ብትለኝ ራሱ ማለት እንደዚህ ጸጉሯን እንደዚህ ይዤት አመጣላለሁ ማለት ነው። በጸብ እኔ ጎቢውን ነው እምቢ የምትለኝ? አታቀኝም ማለት ነው። ስማ ሲጀመር ሴት ልጅ ማለት ነው ስትግደረደር ነው እንጂ የመጀመሪያ ፍቅሯ መቼም አትርሳ። እና ቆይ እስካሁን ታስታውሰኛለሽ ብለህ ነው? አታመንሽ ነው እንዴ? ጸብ ነው እንደ ፈለከው? አረ እንደዛ እኮ አይደለም ጎበላ፣ ያው አዲስ እኮ ህይወት ጀምራለች ስላልከኝ እና አለችና እሱን እየኖረች ነው። ስማ ሲጀመር ማለት ነው ለቱኔ የምገባት ነኝ እሱ ሳይሆን ማለት ነው። ጎበላ ያው ሰዎች እኮ ኪስ ያያሉ ታውቂ የለ እንዴ? ያው ኪስ ደግሞ ካላማረ ዝንጀሮ መስለን የምትታያቸው ጎበላ። እና እኔንም እንደዛ ነው የምታየኝ ማለት ነው ጎበላ። ጆተኝና ሴት እኮ ያለ ጨላ ይሰሩ ያወቅሽ። ግን እኮ ቱኔ የተለየ ሴት ነች። ያኔ እኮ ምንም ነገር ሳይኖረኝ ነው የቀረበች። እና አሁን ምን አታ ነው ከኔ የምትሸሸው ጎበላ? ያኔ እኮ ምን ልጅነትም አለ የተማሪ ፍቅርም ነው ምናምን ነገር። የተማሪ ፍቅር ደግሞ ታውቀዋል። ምንም ቢዋደዱ ቢመስሉ ጨረቃ፣ የተማሪ ፍቅር እያደረ ጭቃ። አይ ጭንቅላት፣ አይ ሳንቾ እንዴ! ሰሞኑን እውቀት እየጨመረብሽ ነው አይደል? አንተ ይኸውልህ ሁለተኛ እንደዚህ እንዳትለኝሽ። ምን ነው ተስፋ አስቆርጦ ብላ ልካ ነው እንዴ? አረ ጎበላ የታውቂያትን የምትልከኝ? ያው እኔ እንደ ጅላስ እኮ ዝም ብዬ የተሰማኝን እኮ ልንገርሽ ብዬ ነው። ስማኝ እንደ ጀለስ ካሰብክ እሷ የኔ እንድትሆን እርዳኝ። ሌላ ለፍለፋን ግን ተውሽ። አረ ጎበላ በቃ እሺ አትቆጫ እንዴ! ምን ሐሳብን በነጻነት የመግለጽ ጉዳይ ላይ ምናምን አንቺ እንዴ አሪፍ አይደለሽ እንዴ ጎበላ? በቶክታ ምኝልን። ስማ ዝም ማለት ካልገባ ይኸውልህ ዱዳም ጅልም እብድም ነው ማረግሽ። አረ ጎበላ እንዴ ሲጀመር መች ማውራት ትችላለህ? ዱዳ እኮ ነኝ እኔ ጎበላ ወፍ። አንተ ልጅ ጸብ ፈልጋል መሰለኝ ነግሬሃለሁ። ወይኔ ሳንቾ እኔ ብቻ ቀረው ማለት ነው። ሁሉም ጥንዱን ፍለጋ እየሄደ ነው። አይ ቁመኔ ያምራል። እቴትየና ማልከም ለከፉ አይሰጥም። አረ እንደውም ሸበላኔ ምን ሆኜ ነው እስካሁን ድረስ የቆየሁት? ያው እኔ ያው ልጅ ነኝ ብዬ ስለማስብ
ምሩዬ በቃ ከዚህ ተመለሽ እሺ። እኛ ከነኪራ ጋር እንሄዳለን። እንደዚህ በነፃነት መጓዝ እኮ እንዴት ናፍቆኝ እንደነበር። እሺ በቃ ደግሞ ነገ መጥቼ ወስድሻለሁ እሺ እኛ ቤት። እሺ በቃ ወይ ምሩዬ ካልሆነ አብረን እንመለስ እንዴ? የሆድ ወዳችንን እያወራን እንመለስ። ደስ ይለኛል። በቃ ኒና ያንቺ ቆይ። እኔ እምቢ ብዬ ነው ግን ደግሞ ፂ ብቻ እንዳትሆን ብዬ እኮ ነው። ኪራ አለ አይደል እንዴ? ኪራ አለ ግን ስራ ገብቶ ነው የሚመጣው። ኒና ግን ከፈለግሽ መቆየት ትችያለሽ፣ ችግር የለውም። ውይ ጽዬ አንቺንማ ብቻሽን ጥዬሽ አልመለስም። ባይሆን ነገ ቡና ፈላና እንጠራሻለን። እሺ እሺ እመጣለሁ። በቃ ብዙም አትራቂ፣ አይናችን እያየ ግቢ። እሺ ቻው በቃ። ምሩዬ አታሳዝንም? ግን ይህ ሁሉ ነገር ደርሶባት ቆማ ትሄዳለች። እኔ በሆን ግን ቆሜ መሄድ የምችል አይመስለኝም። ምሞት ነው የሚመስለኝ። ሊያስችል አይሰጥም ባክሽ። ሁሉም ነገር በራስሽ ሲደርስ ትችያለሽ። እሱማ ገባች አይደል?